ኢትዮጵያ ውስጥ ባለው ዳታ መሰረት ከ190% ቢዝነሶች ተጀምረው በ2 እና በ3 ዓመት ውስጥ ዘግተው ከስረው ይወጣሉ ማለት ነው። ይህም የሚሆንበት ምክንያት ደግሞ ቢዝነሱ ሲጀምሩ ፕሮዳክትም ይሁን ሰርቪስ ወደ ማርኬቱ ይዘው ሲመጡ የኛም ፕሮዳክት ለማን ነው ማቅረብ ያለብን? የኛ ፕሮዳክት ለተጠቃሚው ምን አይነት ችግር ነው ሶልቭ የሚያደርግለት? የኛም ፕሮዳክት ሊገዙ የሚችሉ ሰዎች የት አካባቢ ይገኛሉ የሚለውን ነገር ታርጌት ኦዲየንስ ስለሌላቸው ቀድመው ማርኬቱን ቫሊዴት ስለማያደርጉ ሪሰርች ስለማይሰሩ እነዚህ ቢዝነሶች የሆነ ሰው ስለሰራው ብቻ ያንን ስራ ከዛው ኮፒ አድርገው ያመጡና ወደ ራሳቸው ገልብጠው ይሰሩታል ማለት ነው። በዚህ ስራ ላይ ልምድ ላይኖራቸው ይችላል። አሊያም ደግሞ ቀድመው ሪሰርቾችን ስላልሰሩ ቢዝነሱ እንዴት አድርጎ ራን እንደሚደረግ ስለማያውቁ ጀምረው ብዙም ሳይቆዩ ከስረው ዘግተው ይወጣሉ ማለት ነው። ከ110% የሚሆኑት ቢዝነሶች ናቸው ስኬታማ ሆነው የሚመጣባቸውን ቻሌንጅ ተቋቁመው እንዴትም ብለው አልፈው ስኬታማ የሚሆኑት ማለት ነው። በጣም ይቅርታ ራሴን ሳላስተዋውቃችሁ ቪዲዮን ጀመርኩኝ። ልዑል እባላለሁ። ሶሻል ሚዲያ ማርኬቲንግ ነው የምሰራው። 12ኛ ክፍል ወድቄ ራሴን የተሻለ ቦታ ለማድረስ ጠንክሬ የምሰራ ወጣት ነኝ። እንደኔ መስራትና የመለወጥ ፍላጎት ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ እኔ ጋር ፋሚሊ መሆን ትችላላችሁ። በዚሁ አጋጣሚ ደግሞ እኔን ሰፖርት ታደርጉኛላችሁ። አሁን እስከ መጨረሻው ድረስ እንድታዳምጡኝ የምፈልጋችሁ ሁለት ሰዎች አላችሁ። የመጀመሪያው ቢዝነስ ለመጀመር ሀሳብ ያላችሁ፣ ሁለተኛው ደግሞ ቢዝነስ የጀመራችሁ ሰዎች፣ በተለይ ደግሞ ሰራተኛ የቀጠራችሁ ቢዝነስ ኦነሮች በደንብ እንድታዳምጡ ይፈልጋሉ። ብዙ ሰው ቢዝነስ ሲጀምር የሆነ ሰው ቢዝነስ ጀምሮ እሱ ትርፋማ ከሆነበት እኛም ብንገባበት ትርፋማ የምንሆን ይመስለናል። አዎ ይሄ ነገር ልክ ሊሆን ይችላል። የሆነ ሰው የሰራውን ስራ እኛም ያንን ኮፒ አድርገን ብንሰራ ወይ ትርፋማ ልንሆን እንችላለን ወይ ልንከስር እንችላለን። እኛ ሀገር አብዛኛውን ቢዝነስ ተመልክታችሁ ከሆነ አዲስ ነገር ክሬት ሲደረግ ብዙም አይታይም። ነገር ግን ያው ያለውን ቢዝነስ ወይ አሻሽለው ያመጡታል አሊያም ደግሞ ራሱን ኮፒ አድርገው ይሰሩታል ማለት ነው። ይሄኛው ደግሞ ምናልባት አሻሽለው የሚሰሩት ሌሎች ከሚሰጡት ሰርቪስ ወይ ደግሞ ከሚያመርቱት ፕሮዳክት የተሻለ ነገር አድ አድርገውበት ሰዎችን ፕሮብሌም ሶልቭ የሚያደርግ የሚችል ለሰዎች ቀላል አድርገው ካመጡት ምናልባት በፊት ከሚሰራው ወይ ደግሞ ከተፎካካሪያችን የተሻለ ሽያጭ የተሻለ ተቀባይነት ልናገኝ እንችላለን። አሊያም ግን ዝም ብለን ኮፒ የምናደርገው ከሆነ አማራጭ ነው የምንሆነው። ሰው ያንን ፕሮዳክት ወይ ደግሞ ያንን ሰርቪስ ለመጠቀም እኛን ፈልጎ አይመጣም። ምክንያቱም የተለየ ነገር ምንም አልያዝንማ። ስለዚህ በቻልነው መጠን ስራ ለመጀመር ስናስብ ፕሮዳክትም ሊሆን ይችላል ሰርቪስ ወደ ማርኬቱ ይዘን የምንመጣው አንደኛ የተሰራ ስራ ከሆነ ይዘን እየመጣን ያለ ነው እኛ የሆነ ተጨማሪ ነገር አድ ማድረግ አለብን። ሰዎች ያንን ነገር ኤክስፔክት ከሚያደርጉት በላይ ኦቨር የሆነ ነገር ይዘን መምጣት ይኖርብናል። ይሄ ነገር ለምን ይረዳናል? ከተፎካካሪዎቻችን አንድ ስቴፕ ቀድመን እንድንገኝ እንዲሁም ደግሞ ባለን ፕሮዳክት ወይ ደግሞ ባለን ሰርቪስ ተመራጭ እንድንሆን ያደርገናል ማለት ነው። ስለዚህ በቻላችሁት መጠን የተሰራ ቢዝነስ ይዛችሁ ወደ ማርኬቱ ስትመጡ አንድ ስቴፕ ከፍ ለማድረግ ወይ ደግሞ አሻሽላችሁ ይዛችሁ ለመምጣት ሞክሩ። ሁለተኛ ደግሞ ግዱ ነው ያንኑ ስራ ተጨማሪ ምንም አድ የማደርግበት ነገር የለም እንዲሁ ነው ኮፒ የማደርገው ብላችሁ የምታስቡ ከሆነ እነዚህን ስቴፖች ተከተሉ። የመጀመሪያው ይዛችሁ የምትመጡትን ፕሮዳክት ሊገዙ የሚችሉ ሰዎች የት ላይ ልታገኙ ትችላላችሁ? ይህንን ነገር ብዙ ነገር ላይ ሪሰርች መስራት ትችላላችሁ። የተለያየ ሶሻል ሚዲያ ፕላትፎርም ላይ በመሄድ የእናንተ ፕሮዳክት ሊገዙ የሚችሉ ሰዎችን ለይታችሁ ማወቅ ትችላላችሁ ማለት ነው። ሁለተኛው ስቴፕ ደግሞ የእናንተ ፕሮዳክት ሶልቭ ሊያደርግ የሚችለው ፕሮብሌም ምንድን ነው? ይህንን ነገር በደንብ ማወቅ ይኖርባችኋል። አንድ ፕሮዳክት የሚሆን አንድ ሰርቪስ ይዛችሁ ወደ ማርኬቱ ስትመጡ የእናንተ ፕሮዳክት ወይ ደግሞ የእናንተ ሰርቪስ የሰዎችን ወይ ደግሞ የተጠቃሚዎችን ችግር በምን አይነት መልኩ ነው ሊፈታ የሚችለው? ለምሳሌ ሶሻል ሚዲያ ማርኬቲንግ ሰርቪስ ፕሮቫይድ የምታደርጉ ከሆነ ወደ አንድ ካምፓኒ ትሄዱና ቢዝነሳችሁ እያደገ ያልሆነው ሶሻል ሚዲያ ላይ አውጥታችሁ ፕሮሞት ስለማታደርጉ ነው፣ አድቨርታይዝ ስለማታደርጉ ነው። እኔ ደግሞ ይህንን ችግራችሁን ሶልቭ አደርግላችኋለሁ፣ ሶሻል ሚዲያ ላይ ጥሩ ፐርፎርም እንድታደርጉ ሰፖርት አደርጋችኋለሁ በማለት ሶሻል ሚዲያ ማርኬቲንግ ሰርቪሳችሁን ታብራራላችሁ ማለት ነው። የእናንተ ፕሮዳክት ወይ ደግሞ የእናንተ ሰርቪስ የተጠቃሚን ፕሮብሌም የቱ ጋር ሶልቭ እንደሚያደርግ ካወቃችሁ በዚህ መልኩ ፕሮዳክታችሁን የሚሆን ሰርቪሳችሁን መሸጥ ትችላላችሁ ማለት ነው። አሁን ላይ ሁሉም ሰው ገንዘብ ማውጣት አይፈልግም። ነገር ግን ለአንድ ነገር ከሆነ ገንዘብ ያወጣል። የሚሰራው ስራ ካለ እዛ ስራ ውስጥ የሆነ ፕሮብሌም ካለበት ያንን ፕሮብሌም እናንተ ሶልቭ ማድረግ ከቻላችሁ ለዛ ፕሮብሌሙ ገንዘብ ይከፍላችኋል። ምክንያቱም እሱ ችግር ነው ብሎ ያሰበውን ነገር እናንተ ሶልቭ ስላደረጋችሁለት ለዛ ሶሉሽናችሁ ደግሞ ገንዘብ ይከፍላችኋል ማለት ነው። በአጭር አማርኛ ችግር ፈቺ ሆናችሁ ወደ የትኛውም ካምፓኒ ወደ የትኛውም ቢዝነስ ከቀረባችሁ እመኑኝ በቀላሉ ከእጃቸው ፈልቅቃችሁ ገንዘባቸው መቀበል ትችላላችሁ።
አሁን ወደ ዋናው ሐሳብ እንመለስ። ቢዝነስ ለመጀመር ሐሳብ ላይ ያላችሁም ልትሆኑ ትችላላችሁ። ቢዝነስ ጀምራችሁ ሰራተኛ ቀጥራችሁ እያሰራችሁ ያላችሁም ልትኖሩ ትችላላችሁ። ነገር ግን እነዚህ 3 ነገር ላይ በደንብ ካላተኮራችሁ እናንተም ልክ መጀመሪያ ላይ እንዳልኳችሁ ከ2 እስከ 3 ዓመት ላይ ዘግተው እንደሚወጡት ቢዝነሶች እናንተም በኪሳራ ዘግታችሁ ትወጣላችሁ ማለት ነው። እነዚህ 3 ነገር ምን እንደሆኑ ልንገራችሁ። የመጀመሪያ ወደ ማርኬቱ ይዛችሁ የመጣችሁት ፕሮዳክትም ሊሆን ይችላል ሰርቪስ ምን አይነት ፕሮብሌም ነው ሶልቭ ሊያደርግ የሚችለው? የተጠቃሚዎችን ፕሮብሌም በምን መልኩ ነው ሶልቭ የሚያደርገው? ጎላችሁ ምንድን ነው? ይህንን ቢዝነስ ስትጀምሩ ይህንን ነገር በደንብ እንድትመለከቱ ፈልጋለሁ። ይህንን ያልኩበት ምክንያት የእናንተ ሰርቪስ ወይ ደግሞ የእናንተ ፕሮዳክት የሆነ ፕሮብሌም ሶልቭ ማድረግ ካልቻለ ማንም አይገዛችሁም። ለየትኛውም ከስተመር ለየትኛውም ተጠቃሚ የሆነ ፕሮብሌሙን ሶልቭ ካደረጋችሁለት ገንዘብ የለኝም ያለውን ሰው እንኳን ይከፍላችኋል። ምክንያቱም ችግሩን ፈታችሁለታል። ስለዚህ ቢዝነስ ወደ ማርኬቱ ይዛችሁ ስትመጡ ሶልቭ ልታደርጉት ያሰባችሁት ፕሮብሌም ምንድን ነው የሚለውን በደንብ አድርጋችሁ ማወቅ ይኖርባችኋል። ሁለተኛው ስቴፕ ደግሞ ዩኒክ ሴሌክት ፖይንት ነው ወይ ደግሞ ዩኤስፒ የሚባለው ነው። እናንተን ከተፎካካሪዎቻችሁ ወይ ደግሞ የእናንተን ከሚመስሉ ቢዝነሶች የሚለያችሁ ነገር ምንድን ነው? ይህንን ነገር በደንብ ማወቅ አለባችሁ። ኳሊቲ ፕሮዳክት ስላላችሁ ነው ወይ ደግሞ የምትሰጡት ሰርቪስ ከሌሎች ሰርቪሶች በምንድን ነው የሚለየው? ዩኤስፒ ማለት ምን ማለት እንደሆነ በምሳሌ ላስረዳችሁ። አንድ ሬስቶራንት ነበረ። ሰዎች ገብተው አንድ ድራፍት ወይ ደግሞ አንድ ቢራ አዘው ቁጭ ሲሉ በሳህን ተደርጎ ኩኪስ ይቀርብላቸዋል። እዛ ኩኪስ ውስጥ ጨው አለ። ሰውየው ያ ኩኪስ ስለተሰጠው እዛ ቁጭ ብሎ ይበላል ማለት ነው። ስለዚህ ሳያስበው አንድ ቢራ ሊጠጣ የመጣ ሰው 2-3 ጠጥቶ ይሄዳል ማለት ነው። ይሄ ነገር በሁለት መልኩ ይታያል። የመጀመሪያው ሰውየው እዛው አንድ ቢራ ይዞ ከሆነ አሁንም ሌላ እንዲደግም ነው፣ ወይ ደግሞ አንድ ድራፍት እየጠጣ ከሆነ ተጨማሪ ድራፍት እንዲደግም ነው ማለት ነው። ሁለተኛው መንገድ ደግሞ አይምሮ ምን ያስባል? እሱ ካሰበው ተጨማሪ ነገር ፕሮቫይድ እየተደረገለት ስለሆነ የዛ ቤት ሎያል ከስተመር ይሆናል ማለት ነው። ስለዚህ ሁለት የማርኬቲንግ ስትራቴጂ ነው እነዚህ ሰዎች የተጠቀሙት ማለት ነው። እናንተም ለቢዝነሳችሁ ዩኒክ ሴሌክት ፖይንት በማውጣት ከሌሎች መሰል ቢዝነሶች ለየት ማለት ይኖርባችኋል ማለት ነው። ያኔ በብዙዎች ተመራጭ ትሆናላችሁ። ሶስተኛው ስቴፕ ደግሞ ከስተመር ሰርቪስ ነው። ኢትዮጵያ ውስጥ ያሉ አብዛኛውን ቢዝነሶች ከስተመር ሰርቪስ ፕሮብሌም በደንብ ነው ያለባቸው። ስለዚህ እናንተም ከስተመር ሰርቪስ ፕሮብሌማችሁን በደንብ አድርጋችሁ ሶልቭ ማድረግ ይኖርባችኋል። ይህንን ደግሞ እንዴት ልፈታ እንችላለን ካላችሁ ከደንበኞቻችሁ ስለመስተንግዷችሁ አስተያየት ተቀበሉ። ሰራተኞቻችሁን ስለ ከስተመር ማኔጅመንት፣ ስለ ሴልስ ማስተማር ማሰልጠን ይኖርባችኋል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ